ምንድነው? እረፍ። አይገባም። እንዳንተ እየጠጣው ነው። ፈታ ዘና ሁሌ በትወድ ፈታ ነው ዲኒጋ ወለሰይ ኩነም ቁጭ አይቻልም። ካሜራ ማሪ አይቻልም። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እኛ ውድ ቤተሰቦች፣ እኛ ውድ ተናፋቂ ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬው እንደዚህ ምን መጥቼላችኋለሁ ቤተሰቦቼ። ጸጉሬ እንደተንጨባረረ ይሄ ልብስ ደግሞ ካለ ልክ ሄደ። የልብስ አይደለም ይሄ እና በቃ ቤተሰቦቼ ዛሬ በቃ እናንተ ፈታ በሉኝ እሺ። ዛሬ በቃ የሆነ ነገር ልሰራ ነው። ነባም ፕራንክ ላረገው ነው። እሱ እንደውም ባለፈው የትናንትና ቪዲዮ አይታችሁት ከሆነ እሰራልሻለሁ በቀልሻለሁ እያለ ነውና እኔ ደግሞ በቀሉ ሳይጀመር እኔ ልበቀለው ብዬ ነው። ቤተሰቦቼ እንግዲህ ዛሬ ነባን በማይጠብቀው ፕራንክ ነው ማረገው። ምክንያቱም እኔ እንደዛ አይጠብቀኝም፣ እንደዛ ታረገኛለሽ ብሎም አይጠብቅም እና ይሄን ቪዲዮ እስከ መጨረሻው ህይወት የኔን ሪያክት ሁሉ እንዴት እንደምሰራው እንዴት እንደማረገው ካሳለፋችሁት ግን እኔን አታዩኝም ቤተሰቦቼ። እስከ መጨረሻው ህይወት እሺ ቤተሰቦቼ። እና ዛሬ እንትን ነው ይሄ ወይ እና እኔ አልኮልም መጠጣ ልጅ አይደለሁም፣ ግን ባለፈውም እሱም እንትን ለው እንዳይከፋው ብዬ ብዙም አልጠጣውም እና በቃ ይሄን እየጠጣው ሳክሬ ምናምን እየተወዛወስኩ ነባ ምንሼ ምናምን እያልኩኝ ይሁን በደብ አድርጌ ነው ፕራንክ የምሰራው ቤተሰቦቼ። እናንተ ፈታ ዘና በሉልኝ የኛ ውድ ቤተሰብ፣ የኛ ውድ ተናፋቂ ቤተሰቦች። ከምሬ እናንተ ቃላት ያንሰኛል። በጣም ደስ የምትሉ ቤተሰብ ነውና ያላችሁን ቤተሰቦቼ። እንግዲህ ይሄን ጠጣዋለሁ ምናምን ሰከርኩ አበርኩ ምናምን ነው የምለው ማለት ነው ዛሬ እና ያለውትኝ ከሱ ሰፈር ነኝ። በቃ ቤት ነኝ ምናምን ሰላለኝ ደግሞ በቃ መጣለው ምናምን ብየዋለሁና ኧረ እባክሽ አትቀልጂ ምናምን እያለኝ ነበርና እንደዚህ ሁኜው እንደዚህ ጸጉሬን ለራስ ዝም ብዬ ነው እንደዚህ ያስያዝኩት ማለት ነው። ፈታውና አላበጠርኩት ምናምን ጭብርር ብዬ ምናምን እንደዚህ ተንጨባሬ ምናምን ጭራሽማ አይጠብቀኝምና በቃ ዛሬ ነባን በልብሴም በሁሉ ነገሬም ፕራንክ አደርገዋለሁ። እኔ ውድ ቤተሰቦች ይሄን ቪዲዮ ስታዩ ሰብስክራይብ እያረጋችሁ ሰብስክራይብ ላይክ እያረጋችሁ የኛ ውድ ቤተሰቦች አበረታቱን። ከምር በጣም ነው የምንወዳችሁ እና እስከ መጨረሻው ይዩት። ከምር እኔ አሁን ቤተሰቦች ዛሬ የምለምናችሁ እስከ መጨረሻው ይዩት ይሄን ቪዲዮ ነባን ምን እንደማረጋው ማለት ነው። በቃ ወርቃለሁ ሰከርኩ አብርኩ ነው የምለው። ሌላም አለ ቢራ ምናምን ይዤ ነው የምገባው ምናምን ይዩት እሺ። ቢራው ምናምን በቃ ያጠጣዋለሁ ምናምን ፈታ ነው የምልበት ዛሬ እና ቤተሰቦቼ ከምር ለእናንተ ቃላት ያንሰኛል። በጣም ነው የማመሰግነው የኛ ውድ ቤተሰቦች። በቃ ነባን ደግሞ ዛሬ ባላሰበው ነገር ፕራንክ አረጋዋለሁና ይክፋው ከምር ይክፋው። ገና ብዙ ነገር ነው የማረገው። ደግሞ እኔ እኮ እንደማላቅ ቪዲዮን ሳይ እበቀላታለሁ የሚለውን ነገር አይቼ እኮ ነው ቶሎ ሳይበቀለኝ እኔ ልድረስበት ብዬ ነው እኔ ውድ ቤተሰቦች። እና ነባዬ በጣም እንግዲህ በጣም ሶሪ። እኔ እንደዚህ አታውቀኝም ነበረ፣ ግን ደግሞ ግዴታ ነገሮች ያስገድዳሉ እና አሁን ለማሳዘን ሳይሆን ታየዋለህ ይሄን ቪዲዮ ኢንትሮ ለራሱ አታሳልፈውም አንተና በደንብ አርጌ ነው ዛሬ የምሰራልህ ነባ። ግን ደግሞ እና ቤተሰቦች ስካሩን ከሆኑ ቢጀምሩ አይሻልም? የሆነ ወልገድገድገድ እያልኩ እንትን እንዲገባበት የሆነ ለማስመሰልም በጣም ይጣፍጣል። በጣም ነው የሚጣፍጠው እና የሆነ የስካር እንትን እንዲታይብኝ ምናምን ትንሽ ብጠጣ አሪፍ ነበረ። ካሜራማን ምን ትላለህ? ትንሽ ብጠጣ አሪፍ ነበረ። ግን ደግሞ እኔ መጠጥም አልጠጣም ስላችሁ እኔ መጠጥ ብዙ መወድ ልጅ አይደለሁም። አልጠጣም ብዙ ጠጭ ምባል አይደለሁም። ትንሽ ነው ቅምስ ማረገው። እሱንም ነባ ነው ያስለመደኝ ማለት ነው። ነባ ያንተ ስራ ነው እንደዚህ እያረገኛለሁ። መጠጥ በመውደዴ ሰክሬ እንግዲህ ዛሬ እንዘባዘብልሃለሁ ምናምን
እንዳይከፋ ቤተሰቦቼ እናንተ ፈታ በሉልኝ፣ ዘና በሉልኝ። እሺ በቃ እንሂድ። እና ቤተሰቦቼ አሁን ዳርሻለሁ። እንሂድ። ነባ አይከፍትም እንዴ? ነባ እንዴት ነሽ? ደህና ነሽ? ምንድን ነው? ደህና ነሽ ወይ? ያራዳ ልጅ ይመችሽ። አጠገቤ እንዳትደርስ ላወራ ነው ዛሬ የመጣሁት። ምንድን ነው? ደህና ነው ወይ? አልቀመጥም። ስነ ስርዓት። ለምንድን ነው የምትጠጪው? እረፊ። ምንድን ነው በጠዋት ምንሽ ተረጂኛ። ምንድን ነው እንደዚህ ተረጂኛ? በጥፊ ብዬ ነው ቤትሽ ማበርሲ። ምንድን ነው? እረፊ። ኖ አይገባም። እንዳንተ እየጠጣው ነው። ፈታ ዘና። ሁሌም እኮ ፈታ ዘና ማለት አለብህ። ለምን መጨናነቅ? ፓፓ ኖ ካሜራ ማን አይቻልም። ካሜራ ማን አይቻልም። በስመ አትሳፈጠኝ። አምጣ መጠጤን አምጣ። ስነ ስርዓት ይኑር። አምጣ አምጣ። ልቀቀኝ። አይኑ ነው ማጣፋ በጠዋት ምንድን ነው የሰደሽ? ትንሽ መጠጥ ልጠጣበት። ፈታ ዘና ማለት አለብህ። ለምን መጨናነቅ? እሺ ቁጭ በይ። እንዳትነካኝ። እኔ አልሰከርኩም። የሰከርከው አንተ ነህ። ያልሰከርኩ አምጣ። ቁጭ በይ። ይኸውልሽ ቁጭ በይ። አረቄ ካለ አረቄ አምጣልኝ። እሺ ቁጭ በይ። ምንም አያሰከረኝም። አረቄ አምጣ እኮ ቁጭ በይ እኮ አምጣ አረቄ። እሺ ቁጭ በይ። ቁጭ በይና ከዛ እናወራለን። ምንድን ነው ቁጭ በይ? ቁጭ በይ በመጀመሪያ። አልቀመጥም። እኔ እኮ አንተ ታኮረኛለህ ብዬ ነው ፈታ ለማለት ፈልጌ። ለምን አታጠጣኝ ነው? ለምን አንተ ማረቄ የሆነ ነገር ለምን አምጣና ለምን አንጠጣ? ዛሬ ፈታ ነገር ሰው ነው ያልገባኝ ነገር። አምጣልኝ። ያንን ካልጠጡ ሰላም አላገኝም። አምጣው። እሱ ነው ሰላም የሚሰጠኝ። አምጣው። ይኸውልሽ ምን እንደማደርግሽ ታውቂያለሽ? ስሚኝ። አታውረኝ። እሳት አምጣው መጠጤ። ምንድን ነው ደግሞ? ጥቁር ልብስ ነው ምንድን ነው የለበስኩት? ደግሞ ስታስጠላ። ጭራሽ ልብስ የማይታይሽም? ምንድን ነው የመሰልከው? አለባበስ ምንድን ነው? ቀበቶ ልፈታ ነው እንዴ? እኔ ጋር ወደዛ ሂድልኝ። ኧረ እየታጠቅኩ ነው። ቁጭ በይ። ሰላሜን አትበጥብጥ። አምጣው። እጠጣበት። አምጣው እኮ ነው የምልህ። አሰማም እንዴ? ኧረ በህግ አምላክ፣ ህግ ያለበት ሀገር ነው። በህግ አምላክ ሁሉ በየጮህ ይስዛለሁ። ብትይዝ ገዥ ጠፍጥፌ ነው የምትወርሽ። ገባሽ አይደለ? ገባሽ? ምን እየክሩ እየተደሰትክ ነው? እየጨፈርክ ነው ያለው? ምንድን ነው? አሁን ዝም በይ። ድምፅሽን ቀንቺ። መኝቷን አስባረርሽኝ ከዚህ ቤት። ዝም በይ። እና እኔ ምን አገባኝ? ውጣ። ለምሳሌ እኔ መጣሽ። እንጠጣ፣ አብረን እንጠጣና በእናትህ እንጠጣ። ዝም በይ በቃ ዝም በይ። ዝም በይ። ዛሬ ወጣሁ ከዚህ ቤት። እንጠጣ። እኔ አሁን አንተ ጋር ለመጠጣት ነው ፍላጎቴ። እንጠጣ። ከመቼ ጀምሮ ነው አንቺ የምትጠጪው? እንዴት አልጠጣም? እኔ በቃ መጠጥ ደስተኛ ያደርገኛል። እንጠጣ። ምን እሺ
በቃ ዝም በይ እሺ። ድምፅሽን ቀንሽ። ምንድን ነው ጸልይ ደግሞ እንደዚህ አታገላታኝ። እንደዚህ አምሬ እኮ ነው የመጣሁት። እሺ ዝም በይ፣ ድምፅሽን ቀንሽ። ቀስ ብለሽ አውሪ። ይኸውልሽ ጎረቤት ተኝተዋል፣ ገና ጠዋት ነው እና እኔ ምን አገባኝ ስለ ጎረቤት? እኔ ምን አገባኝ? የራሴን ደስታ ብቻ ነው እኮ የምፈልገው። ገባህ አይደለ? ምንድን ነው ደግሞ እንደዚህ የሚያደርግ ነገር? ፈጣሪ ትዕግስቱን ስጠኝ። እንዴት ነው አምሮብኛል? አራዳ ፕላንቲንግ ይልሽልኝ እንደዚህ ጭብ ቆይ ልጨፍርልሽ። ቆይ ካልጨፈርክ ሰላሜን አላገኝ። ኧረ በግድ የሚሆን ነገር የለም። ምንድን ነው? ሰላም ማግኘት ነው በጣም ይሻልሻል። ቆይ የሚለበስ ነው አንባልሽ። ሰላም ይነስተኝ ነበር። መጠጥ ሰላምሽን ሰጠሽው? ምን እሺ ነቃ በል እንጂ ፈዘዝኩ እኮ። ኧረ ፈዘዝ አትበል። ዝም በይ፣ ድምፅሽን ቀንሽ እያልኩሽ ነው ሴትዮ። ከዚህ በላይ ምን ልሆን እዚህ ጋር እንደዚህ አምሮብኝ እንደዚህ ፈታ ዘና ብዬ በጣም መጠጥ ሰላምን ነው የሚያታገኘው። ነባ ከምር እስከ ዛሬ ተሸውጃለሁ አለመጠጣቴ። አሁን ቆይ ምን አይነት ጨፈራ የጎጃም የጎንደር ንገረኝ እያስመረጥኩ ነው። ድምፅሽን ቀንሽ። ፍራንክ ነው ነባ። ምንሽ ፍራንክ ነው? በጠዋት መጥሽ እንደዚህ ልትሶጪ ነው ከዚህ አንተ በጥፊ እንደዚህ ጫማ እንዴ? በቃ አንቺ እኮ ራስሽን አይደለሽም። ታዲያ እኔ ምን ላድርግሽ? በስመ አብ። እሺ ቁጭ በይ። ካሜራማን ምን እሺ ሲመታ ይጸጥራል። ምን አፈርኩበት በጣም። ምን ያርግሽ? ኦይ ማርያምን ቤተሰቦቼ ጥፊው እንዴት ነው የሚያባው? አንተ በጠዋት መጥተሽ ታገሱሽ እኮ ቤቴን በጣም ነው የታገስኩሽ። እንዴት አየኸኝ ግን? እብድ ነው የምትመስዪው። በቃ እኔ እኮ አንተ ቀናላ ፕራንክ ላድርግ ብዬሽ እኮ ነው። ፕራንክ እንደዚህ ባታረጊ መልካም ነው። እንዴት ነገ ጠዋት ላይ ቤትንማ ነገውን ጭነህ ነው የምትወጣው እኮ ነው። ውጭ ላይ ነው አድርጎ የሚጠብቁሽ። ስመጣ በቃ ሰርፕራይዝ ነው። ወይ ግን በስመ አብ አንተ ጥፊው እንዴት ነው ግን? ሰክራለች ብለህ እንደዚህ ሊገለኝ ነበር። ታዘብኩ። ከምር በጣም ነው የታዘብኩት። ታውቂያለሽ አሁን ሻወር ልወስድሽ ነው እንዴ? በዚህ በጥፊ እኮ ነው ያልከኝ እኮ። በቃ ሻወር ካምቢል በጣም ነው ያመመኝ። አይ እኔም ብሎ ፕራንክ ሰሪ በጥፊ ስመጣ በፍጹም አትፍሪ ነይ በዚያ ይግባኝ ስጋት የሰውን አይደለም አይ ፈጣሪ ነው መስማት። አንድ አርገን ያለው ሆዴ ፍቅር ያሰኘን የሚለየን ቢሆንም ለምን አገናኘን? ምን አለበይ ታያለሽ ለሰው ባይ ደግሞ ወይን ይዘሻል። እኔ እንዳንተ እንዴት አሁን አልጠጣሁትም እኮ ከምር እንደውም የጠጣሁት እንዲመስል ብዬ ደፍቼዋለሁ። መንገድ ላይ ግማሽ እኮ ነው። ይልሽ አሁን እንደምታ ይሄንን ስንት ነው የገዛሽው? 500 ምናምን። አንተን ፕራንክ ለማድረግ የሆነ የጸዳ ቁርስ ይዘሽልኝ አመጪኝ። ለምን እንዴ መጠጥ በጠዋት እንደዚህ ከምታሰቃይ የቪዲዮሽ ሰውሽ የ500 ብር ውሃ በላው እና አይመልስልሽም። አልጠጣሽ ምን ጋር አለው? ጠጥቼዋለሁ ነው የሚለው። ተጠጥቷል ነው የሚለው። ደግሞ ተደፍቷል እኮ። ተስፋ እኮ መቁረጥ የለብሽ። ይችን ፍስፍስ አድርገህ ተጨምርልኛለህ። ይዣት ልይ ምን ችግር አለ? ታጸጃታለሽ። በይዘው ይችን ወይኔ ራሴ ከምር ራሴ ነው ያመመኝ። ቤተሰቦቼ ታጸጃታለሽ። እንደደፋሻት ማለት የትኛው? ይችን ኧረ እኔ ስራ ማለት አሁን ልሄድ ነው። ቻው። አየሁ እኮ በጥፊ ነው ያልከኝ እኮ። በጥፊ ጠርቅሜ ሻወር ነበር ማስገባሽ። እንዴ እንደዚህ በጥፊ ትመታኛለህ? አልሰማሽ ነገርኩሽ እኮ
ሰው ተነግሮ ካልሰማው ምንድነው ምከረው ካልሰማ መከራ ይምከረው ጥርቅም ሳረግሽ በልክሽ ይገባሽ ማለት ነው። እንዴት ነው ከዚህ እኔ እንደዚህ አድርጌ ጣጥቼ እንኳን መጠጠች ስትለኝ ባለፈው እንኳን ወይኑን ትንሽ ነው የጠጣው ብዙም አልጠጣውማ። እንዴት አንተ እንዴት በዚህ ልክ አመንክ? እንዴ ምን ላድርግ እኔ በቃ የሰከረ ሰው ነው ትንሽ ምን ላድርግ እሱማ ተንኮሌ ነው ተንኮሌ እኔ በቃ ስተውሽ አፈላሽ አይደል ታምሻል መች ተንከባከብከኝ? በጥፊ ያልከኝ አይደል እንዴ? በስመ አብ አንተ መቤቴ ብርቅ ነው ያለብኝ በጥፊ ስትለኝ ተፈጠሽ በጣም ያስፈልግ ሻም ቁርሳሰር በስመ አብ እኔ እንደዚህ አይተይጣ ስራና እንብላና እኔም ስራ ላይ ነው እንጂ ቤት ይሻላል። እሺ ትሰራለህ? አብረን እንሰራ እኮ አስለምደሽኛል ሰው ማፍቀር መታመን ምናምን ማናለ እንዳንቺ ለኔ